ፋሚሊ እንዴት ናችሁ? ፓስፖርት ወይም ናሽናል አይዲ ካላችሁ በቀን እስከ 500 ብር ወይም እስከ 350 ብር ድረስ የምትሰሩበት ስራ አለ። አሁን እንዴት እንደምትሰሩ ከመጀመሪያው ጀምሬ እንዴት አካውንት እንደምከፍቱ ነው ማሳያችሁ። መጀመሪያ አውትሎክ አካውንት ነው ክሬት የምናደርገው። ከዛ በኋላ ደግሞ ቪዲዮ እሰራላችኋለሁ። አካውንት ክሬት እናድርግ። አሁን ይህን ሊንኩን ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። መጀመሪያ እዚህ ጋር የስም ታስገባላችሁ። ኢሜይል ሊሆን የሚችል ነገር ስም ታስገባላችሁ። ለምሳሌ ኦንላይን ስራ ልበለው እኔ ኦንላይን ስራ 2514 ከዛ እችኛዋን ስክሪንሻት ብታደርጓት ይመረጣል። ምክንያቱም በኋላ አውትሎኩን ለመያዝ ስለሚያስቸግረን ስክሪንሻት እንደዚህ ታደርጉታላችሁ። ከዛ ኔክስት ትሉታላችሁ። ከዛ እዚህ ጋር ፓስወርድ ክሬት ታደርጋላችሁ። ኦልሬዲ እኔ አስገብቻለሁ። እናንተም ፓስወርድ ክሬት ታደርጋላችሁ ልክ እንደዚህ። ከዛ ከፈለጋችሁ ፓስወርዱ እንደዚህ ኮፒ ማድረግ ትችላላችሁ። እንትን ካረጋችሁ በኋላ ስክሪንሾት ካረጋችሁት በኋላ ልክ እንደዚህ እዚች ጋር እንደምታዩት አረንጓዴ ነገር እንደዚህ ከበራላችሁ ቀጥታ ኔክስት ትሉታላችሁ። ከዛ እዚች ጋር እኔ ቪፒኤን ስለተጠቀምኩ ነው። እናንተ ጀስት ኢትዮጵያ የምታደርጉት ችግር የለውም። ዝም ብላችሁ እድሜ አስገቡለት። ከ18 ዝቅ ባይል ይመረጣል። ከዛ እንደዚህ ካስገባችሁ በኋላ ኔክስት ትሉታላችሁ። ከዛ እዚች ጋር ስም ታስገባላችሁ። ለምሳሌ ያክል ኦንላይን ስራ ከዛችን ቬሪፋይ ታደርጉና ኔክስት ትሉታላችሁ። ከዛ እዚች ጋር አብዛኞቻችሁ ትሸወዳላችሁ። ትንሽ እስኪ እንደዚህ አሁን ፕረስ ኤንድ ሆልድ የሚለውን አንዴ እንደዚህ ጫን ብላችሁ ትይዛላችሁ። እንደዚህ እስኪሞላ ድረስ አትለቁትም። ፕረስ አድርጋችሁ ነው የምትይዙት። አብዛኞቻችሁ የተፎገራችሁ ነው። ከዛ እንደዚህ ራሱ ቬሪፋይድ ያደርግላችኋል። ሮቦት መሆናችሁና ለመሆናችሁን ቼክ ለማድረግ ነው። እንግዲህ እንደምታዩት አካውንታችን ሊከፈት ነው። እንደምታዩት እንግዲህ አሁን እየጠየቀኝ ያለው ፓስኪ ነው። ፓስኪ ያስገቡለት ችግር የለውም። ኮንቲኒው ብላችሁ እዚች ጋር የስልካችሁን ፓተርን ነው የሚጠይቃችሁ። ፓተርናችሁን ታስገባላችሁ። ልክ እንደዚህ ፓተርናችሁን ካስገባችሁ በኋላ አውትሎክ አካውንታችሁ አውቶማቲክሊ ክሬት ይደረጋል ማለት ነው። አብዛኞቻችሁ የምትጠይቁኝ አሁን ጥያቄ መታችሁ አካውንት ክሬት በማድረግ ነው ወይስ ስራው የምትሰሩት? አይደለም። ምናልባት ኤችኤፍኤም የሚባል ስራ አለ። እዛ ላይ ገብታችሁ አካውንት ቬሪፋይድ ታስደርጋላችሁ። እዛ ቬሪፋይድ የተደረገውን አካውንት እንሸጠዋለን። ከዛ ተሽጠን ፕሮፊታችሁን አስገባላችኋለሁ ማለት ነው። አሁን ቀጣይ ቪዲዮ እሰራላችኋለሁ እንዴት ቀሪውን ስራ እንደምትሰሩ። ይሄ የመጀመሪያው ስቴፕ ነው።